ሰላም ውድ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እንግዲህ አብረውን ከሚሰሩ ቤስት ፍሬንዶች መካከል አንዷን መርጬ ዛሬ ሰርፕራይዝ አረጋታለሁ። የብር ቀለበት አስርላታለሁ ማለት ነው። እሷ አታውቅም፣ እኔ ግን በጣም ወዳታለሁ። በጣም ትመቸኛለች። ከምወዳቸው ሴቶች መካከል አንዷ ናት። የሆነ በሰሞን የሚያቅበጠብጠኝ ነገር አለ። የሆነ ደስ የሚል ነገር ከነሱ ጋር ሄድ ከነሱ ጋር ስራ እነሱን የሚያሳይ ነገር አለና እስኪ እንደው ይኑራትም አይኑራትም ማቀው ነገር የለም። ግን ደግሞ እስኪ ዝም ብዬ ልጠይቃት ምን ልትል እንደምትችል። እኔ ቀጥታ ቀለበት ላድርግላት የምፈልገው ቀለበቱን ገዝቼ ይዤዋለሁ። እዚህ ቀለበቱን ይዣታለሁ ገዝቻታለሁና ላጥልቅላት እፈልጋለሁ ማለት ላስርላት እፈልጋለሁ። ከኔ ጋር እንድትሆኝ እፈልጋለሁ ብዬ አቀርብላታለሁ። የሷን ምላሽ ደግሞ የምናይ ይሆናል። ደውዬላታለሁ እየመጣች ነው እና እንጃ እንግዲህ ብቻ ፈርቻለሁ። እና እኔም የሆነ ደስ የሆነ ገለበጥ የሚል ስሜት እየተሰማኝ ነው። የሆነ ደስ የሚል ስሜት አለ አይደል? የሆነ ወንድነት የሆነ ውስጡ ምናምን ነገር የሆነ አንዳንዴ ደግሞ አለ አይደል? ዘፈኖቹ ምኑ እንደዚህ ውስጤ ላይ እየገቡ የፍቅር ዘፈኖች ምናምን እያዳመጥኩ ነው። እና ማለት የተወሰነ ነገር በቃ አለ አይደል? እየተሰማኝ ነው። የሆነ ጉልምስና አልገባኝም። ብቻ ከሁለት አንዱ እየተሰማኝ ነው። እና ልጅቷን ደውዬላታለሁ እየመጣች ነው። ተቀብዬ እንግዲህ ሰርፕራይዝ አረጋታለሁ። እንግዲህ እሺ የምትለኝ ይመስለኛል። እንግዲህ እንጃ ፈጣሪ እንዳይዞሮ ተመችታኛለች። ብዙ አሉ ነው አብረው የሚሰሩ ጋር በጣም የሚመቹ ብዙ ሰዎች አሉ። ከነዚህ መካከል አንዷን እንኳን እሺ ብትለኝ ብዬ አስባለሁና ሁሉም ጋር የሚደርስ ይሆናል ማለት ነውና ለልጅቷ ደውዬላታለሁ እየመጣች ነው። እናንተም ውድ ቤተሰቦች እንግዲህ አብራችሁ እንድትከታተሉ በአክብሮት ጋብዛለሁ። እየመጣች ነው። እሷም ተደውሎላታል። እንግዲህ እንጃ ያው ኖርማል ቤስት ፍሬንድ ነን እንዳልኳችሁ ብዙ ጊዜም ሰርተን አናውቅም። ይሄን ያህል ግን ደግሞ አንድ ሁለት ቪዲዮ ቲክቶክ ላይ አብረን ሰርተናል እና ያን ያህል የቀረበ ግንኙነት የለም። ግን እኔ እንዳየዋት ነው መጀመሪያ እንዳየዋት ነው የወደድኳት የተመቸችኝ። በቃ ሁሉምኗ ደስ ይላል። ለግላጋ የሆነች ልጅ ናትና በጣም ነው የተመቸችኝ እውነቱን ለመናገር። ግን የእሷ ምላሽ ምን ይሁን ምን እኔ ግን ያው ከመጠየቅ እና ይሄንን ቀለበት ከማሰር ወደ ኋላ አልልም። እሺ የምትለኝ ይመስለኛል እንጂ ያን ያህል ደግሞ ግን የምትቀርበኝ በወንድማማችነት በወንድምና እህት መካከል ነው። ልክ እንደ ወንድም ነው የምታየኝ። እኔም እንደዛ ነው ያት የነበር። ግን እየዋለ እያደረግን የሆነ ስሜቴ እየተቀየረ መጥቷል። የሷን አላቅም ምን እንደሆነ። ግን ያው ሴቶች እንደምታውቋቸው ምን ጊዜም እንግዲህ ያው እንዴት ነው ማይምናም ማለታቸው አይቀርም። የተወሰነ ማታገላቸው ማልፋታቸው አይቀርም እና እለፋባታለሁ እኔም። እስኪ እንደው ዞሮ ዝም ብዬ ከምቀመጥ ሌላም ሰው ጋር ሄዳ ከማያት እኔ ጠይቂያት በቃ ብጠይቃት ኖሮ እንደዚህ አትሆንም ነበር አትሄድም ነበር ብዬ ስለማስብ ነው። ያ ስለሆነ ዛሬ ግን ልጠይቃት አስቤያለሁ። እኔም እንግዲህ ቀስ አድርጌ ምንም እንዳልያዝኩ ያው እዣታለሁ። ቀለበት የማስርላት ይሆናል ማለት ነው። ቤተሰብ እንግዲህ ደውዬላት እየመጣች ነው። እየደወለች ነው። መጣለች እንግዲህ ሰላም እንዴት ነሽ? ሰላም ደህና ነሽ? እንዴት ነህ? ሰላም ደህና ነሽ? ሁሉ ሰላም ነው? ደህና ነኝ። ሁሉ ሰላም ነው? ተቀመጭ። ሰላም ነው? ደህና ነን። እንዴት ነሽ? አማን ነው? ጓጉቼ ነበር እዚህ ጋር ምን ነው? ሰላም ነው? ያው በሰላም ነው። ያው እንድንጫወት ምናምን ብዬ ነው። ብዙ ጊዜ ሆነናል ከተገናኘን ቪዲዮ ከሰራ። አዎ እሱ በእርግጥ ነው ቆይተናል። እና እንደዚያ ስለነበር ነው። አዎ ደህና ነሽ? የሆነ በቃ ታውቂያለሽ የሆነ ማየት ፈልኩ። የሆነ ምታታዊ ስሜት እሷን ምናምን ይለኝና ማንና አራ የምሬ ነው። ወይኔ አታሽፈረምኝ እንግዲህ። አይ እኔም ፈልጌው አይደለም ግን አንዳንዴ የምታደርጊው ነገር አለ አይደል? እሺ እና እንደዚያ ስለሆነ ነው በጣም የሆነ የምፈልግሽ። እንደውም ዛሬ የሆነ አንድ ሰርፕራይዝ አለኝና ለዛ የምሬ ነው። ያው እንግዲህ አንቺ ምላሽ ምንም ይሁን ምን እኔ የምልሽ የሆነ በቃ ሰርፕራይዝ ላደርግሽ ፈልጊያለሁ። አይ አሪፍ ነው፣ ደስ ይለኛል። ደስ ይልሻል? ምንም አትይኝም አይደለም ማለት አያስከፋም ብዬ ተስፋ አለኝ። ምን ነው አዎ እሱስ ነው። ግን ደግሞ በቃ አለ አይደለ ከዚያ በኋላ አትለየኝም እንዴ? ይሄን ያለ በሰላም ነው እሱስ። አዎ በሰላም ይሄን ያለ የሚያጓጓ ነገር ከሆነ ደስ ይለኛል እንጂ አይከፋኝም። አንዳንድ ነገሮች አሉ በእርግጥ የሚያስከፉና የማያስከፉ። ያው ይሄን አንተ ታውቃለህ። እኔ የሚያስከፋሽ አይመስለኝ። እኔ ግን ደስ ይለኛል። ያንቺን አላወኩም ግን እኔን በጣም ደስ የሚልሽ ይመስለኛል። እኔን ግን ደስ ይለኛል እምልሽ
የሆነ በቃ ስሜት ምናምን ላንቺ ያለኝ አመለካከት በእርግጥ ያው እንደ እህትና እንደ ወንድም እንደሆነ ይታወቃል አቀራረባችን፣ ግን የሆነ የተለየ ስሜት አለኝና የሆነ ሰርፕራይዝ አለኝ። ምን ይመስልሻል? ምን አለ እኔ እንጃ። ስለዚህ ወነ በቃ ዛሬ ሌት ያለ ሰርፕራይዝ አለ። አይንሽን ትጨፍኝልኛለሽ። ግን ከዛ በፊት ምንም ነገር ባደርግ እንዳትቀየሚኝ፣ እንዳትለየኝ በቃ ስል ባክሮት ጠይቃለሁ። ማለት የሆነ አሁን ብዙ ጊዜ ታውቂያለሽ ሰዎች የሆነ ነገር ስታወሪያቸው ምንም ይሁን አይሆንም በቃ ከሆነ ጊዜ በኋላ ለዚህ ነው እንደምናም ብሎ የሚሄዱበት ሁኔታ አለ። ምልሽ እኔ አሁን ስላንቺ ያለኝ ስሜት በጣም ትልቅ ነው። በጣም አስብልሻለሁ። በቃ ስጨነቅ ነው ማድረው ሙለው ምናምን ነገር የሆነ በቃ አይደል ከዚያ ወደዚህ እኔ ብዙም እንቅልፍ አልተኛም። አረ ችግር የለም ማለት ያው ነገሮች የማያስከፉ ከሆነ ቀስ በቀስ እናየውና ያው የሚያስከፋ ከሆነ በሰላማዊ መንገድ እንለያያለን። ይሄን ያህል እንኳን ቀየምሃለሁ ብዬ እንትን ባልልም እኔ እንድትለይኝ ምናምን አልፈልግም። ግን የሆነ ግንኙነታችን የበለጠ ተጠናክሮ የበለጠ አምሮ የበለጠ ተውቦ እንዳየው ነው የምፈልገውና በቃ ለዚያ ነው እኔ አሁንና ሰርፕራይዝ ላደርግሽ እፈልጋለሁ። ምልሽ አንቺም ያው እንደማትቀየኝ ተስፋ አድርጋለሁ እና አደራ ስል አሳስባለሁ። በቃ አንቺን ጨፍኝ እንዴ! አረ ችግር የለም እንዴ ጨፍኝልኝና እሺ እንዳትተይኝ ዋ ጠፍተይ ግን እንዳትሄድ አንዴ ለምን ሄዳለሁ እና እንኳን አትታመንም እንግዲህ አልሄድም ጠፍቼ አልሄድም እሺ ጠፍቼ አልሄድም እስቲ ቆይ ምንድነው እንዴት ነው ይሄ ነገር? ጭንቅ አለኝ። እንዴት? እኔ እንጃ ፈራሁ። እንዴ ለምን ትፈሪያለሽ? እንዳትፈሪ። እኔም እኮ በቃ ስፈራ ስችል ብዙ ጊዜ ቆይቼ ነው እስካሁን አስቤ በቃ የሆነ እንትን ያልኩትና ለዛ ነው። እሺ ካንተ ለማንኛውም ሊከፋኝም ያው ብደሰትም ያው እንዳትከፊ ብዬ አስባለሁ። እንዳትከፊ ብዬ አስብ። ሰርፕራይዝ እንዴ ምን ያለህ አንተ? እንዴት እንደዚህ ታደርጋለህ? በቃ እኔ ያለኝ አማራጭ ነው። እኔ የምልሽ ብዙ ቀን በቃ ስፈልገው ሳስበው የነበረ ነው። እወድሻለሁ፣ ተመችተሽኛል እና ለዚያ ነው እና እኔ እንደ ወንድም ብዬ ነው የቀረብኩህ። እንዴት አንተ እንደዚህ ጉድ ትሰራኛለህ? የምር እንደዛ ነው። ስለቀረብኩህ ነው እንዴ አንተ እንደዚህ አይነት ፍራንክ ምታረግ? አዎ እኔ እንደ ብዙ ጊዜ ስለቀርም ይሁን በቃ ተመቸኝ፣ አሰብኩት፣ ወጣው ወረድኩበትና ዛሬ ይችን ቀን አስቤ ነው ለዛሬ ያሰብኩትና ምለሽ በቃ እኔ ይሁን ሐሳቤን ነው እንግዲህ ያቅሜን ማድረግ ስለፈለኩ። አንተ መጀመሪያውኑ ስቀርበኝ አይ ስጠይቅህ እኔ እንደዚህ አይነት ነገር የለኝም ብለህ ነበር የቀረብከኝ። እንዴት አሁን ሐሳብህን ትቀይራለህ? ሲቀጥል መጀመሪያ መጠየቅ ነበረብህ። ደርሶ ቀለበት ላድርግልሽ እንዴት ትለኛለህ? ይሄን ሰርፕራይዝ አዎ እንደዚያ ነበር። ግን እንደዚያ ከምልሽ በቃ እኔ አሁን ሐሳቤን መወጣት ሌላውን ነገር ማድረግ ፈልጌ ምናምን ስለሆነ ከዚያ አንፃር ነው እንጂ እንደዚያ መናገር ነበር። በርግጥና ወንድም ነው የቀረም ግን ስሜቴን አልቻልኩትም። በቃ ወደድኩሽ፣ የምሬ ነው። በቃ እኔ ወድሻለሁ። በቃ ለዛ ነው። አይ እንደዚህ እንኳን ማድረግ አትችልም። ምን ችግር አለው? መጀመሪያ አንተ ጓደኛለሽ ወይ? ሲጀመር የቀረብኩህ እኔ እንደ ወንድሜ ስለማይ በጣም ስለታመንክልኝ ነው እንጂ ሌላ ነገር አስቤ አይደለም። መጀመሪያውንም የቀረብኩህ ግን በእንደዚህ አይነት ሁኔታ መቼም አልገምትህ ነበር። ስለዚህ አንተም ከምትቀየመኝ እኔም ከማስቀየምህ በሰላማዊ መንገድ መለየት ነው የምፈልግ እንጂ ሲቀጥል የኔም ጓደኛ አለኝ። መጀመሪያ አንተ መጠየቅ ነበረብህ። እኔ እንደ ወንድሜ ነው ሲጀመር አብሬህ የሚሄደው የምንቀሳቀሰውም ለዛ ነው እንጂ በፍቅር አይደለም። ካስከፋሁ ደግሞ እንግዲህ ይቅርታ አድርግልኝ። አውቃለሁ እኔ እንዳልኩሽ ሌላ ነገር ማድረግ አልቻልኩም። እምልሽ መኪና አልገዛውም፣ ሌላ አላደረኩም። ሴቶች ብዙ ጊዜ እንደዛ ይፈልጋሉ። ምናልባት ስጦታውን ንቀሽ ከሆነ ነገ ከነገ ወዲያ ቤት መኪና ሰርፕራይዝ ላድርግሽ ይችላል። ይችን እንደቀላል አይተሻ ከሆነ ማለት ነውና ያ ስለሆነ ታዩ በቃ እኔ ምንሽ እንድትይ ነው የምፈልገው ዛሬ እምልሽ በቃ የኔ ስሜት ልግለጽልሽ ልናገር ብዬ ነው እንጂ እንደዛ ብዬ አይደለም። እንደዛ እንኳን አይደለም። እኔ የምቀጠልኩትኝ ቀለበት ከነንካ እኔ ሲጀመር ገና ብዙ ካንተ ብዙ የምጠብቀውም ነበረ። ግን ያንን ባጭር ካስቀረኸው
ምንም ላረግ አልችልም እኮ ነው። እሱን ባጭር የቀረው የምትዩን ነገርንም አብረን ሆነን ማሳካት አብረን ሆነን ማካሄድ እንችላለን እኮ ምን ችግር አለው? አብረን ሆነን መስራት አብረን ሆነን ጊዜያችንን ማሳለፍ እንችላለን። ምን ችግር አለው? ምንም የሚያስከፋ ነገር የለም። በቃ ያዡና ይሄንን ሌላ ጊዜ ደግሞ በትልቅ ስጦታ በትልቅ ሰርፕራይዝ የምጠብቅሽ ይሆናል ማለት ነው። እኔ አልፈልግም። እኔ ወንድሜ እንደወንድም ምኝህ ነው የቀረብኩህም። ሲቀጥል በእንደዚህ አይነት መንገድም ልጠይቀኝ አይገባም። ማለት መጀመሪያውኑ ማሰመን ነበረብህ። አቀራርብህ እንደዚህ አይደለም የቀረብኩ። ያሁን ዘመን ጊዜ ወንዶች በቃ ሀሳባቸው ለትንሽ ጊዜ ይቆይና እህቴ ነሽ ምናምን ተብለን እንቆይና ከዛ ቀጥሎ ነገር እንደዚህ እንኳን አይሆንም። ታይ እውነቴን ነው እና ምንም ችግር የለውም። ታይ አሁን እምልሽ እኔንም ማስደስችኝ ፍቅራችንም አብረው ይቆይ ምንም ችግር የለውም። እምልሽ ያው እኔ ታማኝ ነኝ። ሌላ ጊዜ ደግሞ የፈለግሽውን አድርግልሻለሁ። እውነቴን እኮ ነው። አይ መቼ ታይኝስ መቼ ነው እንዳለ ፍቅር እንትን ያለ መቼስ አውርተን ነው ይሄን ያህል ምን አድርገህ ወደኸኝ ነው? የምሬ ነው። እኔ እንዳየሁሽ ነው የወደድኩሽ። እንዳየሁሽ እኔ ነው እስካሁን እቆያለሁ ብዬ አስቤ አላውቅም ነበር እና እዚያ ነው እሺ በይኝ። ተይው በእናትሽ ተይው ለምንኝ አይደለም ወንድም ማለት እኔ ሲጀምር እንደዚህ አይደለም የቀረብኩት። ይቅርታ አድርግልኝና ያ አንዳንዴ እቀርባቸዋለሁ ሰዎችን ብዙ ጊዜ እንደዚህ አይነት ጥያቄ ይጠይቁኛል። ያ መቀያየም የለብንም። ድጋሚም ላይ አልፈልግም። ያንተ ቀለበት የኔ ምንም አይደለም። እውነትን አውቃለሁ። እሱም ግን ደግሞ እኔ አሁን እሱ የሆነ አብረን እንድንሆን ሌላ ምልክት ነው እንጂ ማሰሪያ ምናምን አይደለም። እምልሽ አብረን ማጠናከር የነበርነውን ሁኔታዎችን አብረን እንድንቀጥል እንዲሆን ነው እንጂ በዚህ ባረፈ እንትን ወይ ደግሞ በዚህኛው ቀለበት እንድትቆይ እንድትኖር ይፈልጊ አይደለም። እንዳልኩሽ ግን ደግሞ ተይው እሺ በይኝና ያጃት ተይው እባክሽ። እኔ ታስገረምኩ በጣም ማንም የሚያደርገው ነገር ነው። ተይው በብር ቀለበት እንደዚህ ልታታልለኝ ትፈልጋለህ? ገና ስንት ያሰብኩ ልጅ እንደዚህ ማሰናክለኝ እንድቀር አልፈልግም። ሲቀጥል መታመኛ የለህም አንተ ማለት ነው። እንዴ ብዙ ጊዜ አይሃለሁ ምናምን ያው የምትታመን አይመስለኝም። ከንተ ነው እኔ እንደው እታመንልሻለሁ የፈለገው የምታረግኝ እኔ ታማኝ ነኝ፣ እታመናለሁ። እኔ ዝም ብዬ ብዙዎች ጋር ሄዳለሁ እንጂ እኔ አንድ ሰው ጋር ነው መኖር የምፈልገው እና እኔ በፈለገው መንገድ እታመናለሁ። እኔ እንደው መሐላም ቢሆን እምላለሁ። እንደው መሐል የፈለገው ነው ቢሆን አደርግልሻለሁ። የፈለግሽው ቦታ ሄጄ እምልልሻለሁ። ታው ይቅርብ፣ በሰላም መንገድ እንኖር። አንተም እንደ እህትህ እኔም እንደ ወንድሜ እያየህ እንኖር አብረን እኮ። ይሄን ምን ይቀንስብናል? የሚቀንስብን ነገር እኮ የለም። አይ በስመ አብ ወልድ። እኔ እንደውም እንደዚህ አይደለም የጠበቅኩት። እውነት እንደዚህ እንድታስደነግጠኝ አይደለም ማለት ስንት ነገር ያሰብኩት ነበረ። ወደፊት እንግዲህ ባጭር ካስቀረፈ ይሁን ብዬ ወደፊትም አብረን እንሰራለን። ምን ችግር አለው? አይ ታው ይቅርብ፣ ከንቱ ነው እባክህ። ሲቀጥል መታመኛ የለህም አንተ። አይሃለሁ ብዙ ጊዜ እከታተልሃለሁ። ገና አንድ ቀን አይተኸኝ ቀለበት ታደርግልኛለህ እንዴ? እንዴ ለሚወድ ሰው ቀለበት ቀርቶ ሌላስ ቢደረግለት ምን ችግር አለው? መኪናስ ብሰጥሽ ምን ችግር አለው? ቢኖር መኪና ይተለ መጀመሪያ መኪና ቁልፍ በሰጠህ ነበርና ያው ከዛ ቀስ በቀስ እንቀጥል ነበር። አንተ በቀለበት አይደለም እንደዚህ አይደለም ወይ? መጀመሪያው ነው የመኪና ቁልፍ ብሰጠኝ ደስ ይለኝ ነበር። እውነት ሌላ ጊዜ ይቀየራል። ይሄ ቀለበት እኮ ነገ መኪና ይሆናል፣ ነገ ቤት ይሆናል፣ ነገ የፈለገውን ማድረግ እንችላለን። ልጅ አትታመንም። ለዛ እና ተይው ያዢው ምን ችግር አለ? ነገ ብዙ ነገር መስራት እንችላለን። አይቶ ይቅርብ። ሲጀምር እኔ እንደዚህ ሰርፕራይዝ ላደርግሽ መስለኝ ሌላ ነገር ነበር የገመትኩት። በእንደዚህ አይነት መንገድ አይደለም። ምን ችግር አለው? ምንድነው ያሰብሽው ነበር? አይ እንደዚህ ጥሩ አይደለም ማለት አንተ ስንት አብረን ቆይተን ባንዴ እንደዚህ ትላለህ፣ ባንዴ ትጠይቀኛለህ። ይቅርታ ነው አልሆነም። የሚሆንህን ፈልግ። ሲጀመር መቼ አይተኸኝና መቼ ምን እንደሚያስፈልገኝ ሰዎች ወንዶች ለሴት ምን እንደሚያደርግ ለዛውም ምን አታረግ ብር አልሰጠኸኝ። ቢያንስ እንኳን ፀጉሬን ጥፍሬን ማስጠፈር አችልም። ምን አረክልኝ ታዲያ? ሲጀመር ሰዎቹ የመኪና ቁልፍ ይሰጣሉ፣ አንተ ቀለበት ሰርፕራይዝ ታደርገኛለህ። ይቅርብኝ። እኔ በእንደዚህ ሌላ ጊዜ አደርግልሻለሁ። ተይው። አይ ተው፣ ደስ አላለኝም። ሲጀምር ሁኔታህን ማገመምተህን በእንደዚህ አይነት መንገድ አይደለም የሚጠበቅኩት። እኔ ይቅርታ አድርግልኝና ተው፣ ልሂድ። እኔም ብሄድ ነው የሚሻለኝ። አመሰግናለሁ። ሴቶች መኪና ምናምን አላለችም። መኪና ምናምን ብር
ብርና መኪና አይ ብር እኔ መኪና ቢኖረኝ ታዲያ መኪና ፍቅር ግን በገንዘብ በብር በመኪና መለወጥ አለበት ቤተሰብ እንዴት ሰው እኮ ቃል ነው የሚያስፈልገው ከዚያ በኋላ ያለው ነገር አብሮ የሚያደርገው ነገር ነው እንዴት መኪና ሌሎችስ ምናምን ሰው ባቅሙ ነው የሚኖረው እኮ እኔ ያቅሜን ገዝቼ ቃሌን ካከበርኩ በቃሌ ከሆንኩ ምን ችግር ነበር